አለይኩም ወራህመቱላሂ ወበረካቱሁ። በባለፈው ጥያቄ ማለት ነው አላህ ሱብሓነሁ ወተዓላ ስለ እዝነቱ ከነገረን ነገራቶች መካከል የእሱን ስቶር የእዝነቱ ማከማቻ እንዳለ የአላህ የእዝነት ማከማቻ። የዛሬው ጥያቄ ደግሞ የአላህ የእዝነት ማከማቻ ውስጥ ያሉት ነገራቶች ምን ምን ይመስሏቸዋል? የአላህ የእዝነት ማከማቻ ወይንም የአላህ ስቶር ውስጥ የአላህ መጋዘን ወይንም ግን እንትን ውስጥ ምን ምን ያለ ነገር ይመስላችኋል? መልሱ ሁሉም ነገር አላህ ስቶር ውስጥ ነው ያለው። ሁሉም ነገር ማከማቻው አላህ ዘንድ ነው። ለዚህም ማስረጃው ሱረቱል ሂጅራ ምዕራፍ 15 አንቀጽ 21 ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወኢን ሚን ሸይኢን ይላል፣ ምንም ነገር የለም ይላል። እኛ ዱንያ ላይ የምናገኘው የምንጠቀመው የምናውቀው ነገር በአጠቃላይ ኢላ ኢንደና ኸዛኢኑ ስቶሩ ማከማቻው እኛ ዘንድ ቢሆን እንጂ ይላል። በአጠቃላይ የምናስበው ነገር በአጠቃላይ። ከዛ አላህ ምን አለ? የሁሉም ነገር ስቶሩ አላህ ዘንድ እኔ ጋር ነው እያለ ነው። ወማ ኑነዚልሁ ኢላ ቢቀደሪ ማዕሉም፣ የምናወርደው ደግሞ ከዛ ከስቶሩ ከማከማቻው ከምንጩ በቀደሪ ማዕሉም በተወሰነ ልክ ነው። አላህ በሚፈልገው በመጠነው ልክ ነው እንጂ ዝም ብሎ አይደለም የሚያወርደው ማለት ነው። ስለዚህ በዚህ መሰረት ማለት ነው። ስለዚህ አላህ ዘንድ ማለት ነው ለምሳሌ የሙዝ መጋዘን አለ ማለት ነው። የሙዝ ስቶር፣ የብርቱካን ስቶር አለ። ሁሉም ነገር ስቶሩ አላህ ዘንድ። የእያንዳንዱ ፍሩት ማለት ነው የእውቀት ስቶር አለ፣ የልጅ ስቶር አለ፣ የገንዘብ ስቶር አለ፣ የምን ስቶር የሁሉም። ስለዚህ ከዛ ስቶሩ አላህ ለሚፈልገው ባሮቹ ማለት ነው በሚፈልገው ልክ ማለት ነው ያወርዳል። በመተወሰነ ይህን ያክል በምን አማካኝነት ነው ያህን አላህ የሚያወርደው? በዝናብ አማካኝነት ነው። ዝናብን አላህ ርዝቅ ነው የሚለው። በቃ በዛ በዝናብ አማካኝነት ይወርዳል። እዛ ምድር ማለት ነው ዝናብ ይወርድባትና ከአፈር ጋር ሲቀላቀል የተለያዩ አይነት ነገሮችን ታወጣለች። ብርቱካን፣ ሙዝ፣ የምንበላቸውን ነገሮች ባጠቅ ያህ ደግሞ ወደ ተለያየ መንገድ ይቀየራል፣ ወደ ገንዘብ ይቀየራል፣ ወደ እንትን ይቀየራል። ስለዚህ በዛ መልኩ ማለት ነው ከአላህ ተከትቦ ነው የሚመጣው እያንዳንዱ ሰው ርዝቅ ማለት ነው። አላህ ሱብሓነሁ ወተዓላ ቢቀደር አላህ ወስኖ ቀደር አላህ እያንዳንዱ ሰው ሲወለድ ከሚጻፉ ነገሮች መካከል አንደኛው ርዝቁ ነው። ስለዚህ ርዝቁ በየጊዜው ማለት ነው ከአላህ ሱብሓነሁ ወተዓላ ዘንድ ያህንን አላህ የሚልክለትን ርዝቅ ማለት ነው ማንኛውም ሰው ሊያስቀርበት አይችልም ማለት እያንዳንዳችን። አላህ ደግሞ ከዛ ጽፎ ያላከልንን ርዝቅ ደግሞ ማንም ሊሰጠን አይችልም። ስለዚህ በዚህ ደረጃ ነው አላህ ሱብሓነሁ ወተዓላ አሰራር በጣም የረቀቀ ነው ማለት ነው። ኦንሊ ወይ የምንረዳው ቁርአንን ብቻ በጥልቀት ስናነብ ነው። ስለዚህ ለአላህ ሱብሓነሁ ወተዓላ መጽሐፍ ጊዜና ትኩረት በመስጠት ኢንሻአላህ አላህ ምን እንደሚለን መማር መቻል አለብን እላለሁ። ሰላም